በፕሪስተን ኮርፖሬሽን ሊንዳ በቢሮው ውስጥ ምርጥ ሰራተኛ ናት። ስራ አስኪያጁ ዶኖቫን በሪፖርቷ በጣም ተደንቆ ችሎታዋን ያደንቃል። ነገር ግን በቦርድ ስብሰባው ላይ እንድትገኝ አይፈቅድላትም። ይህ የእሷ ስራ እንደሆነ ለሁሉም እንደሚናገር ቃል ይገባላታል። ሆኖም ስብሰባው ሲጀመር ዶኖቫን ስሟን አጥፍቶ ዝናውን ለራሱ ይወስዳል። ሊንዳ ብስጭቷን ለአንድ የስራ ባልደረባዋ ለማካፈል ትሞክራለች። ነገር ግን ግራ የሚያጋባና እንግዳ ሰው ሆና ትታያለች። ሌሎች የስራ ባልደረቦቿ ለመዝናናት ሲዘጋጁ አብራቸው ለማውራት ለመሄድ ብትሞክርም ሁልጊዜ ያገሏታል። በቤቷ ሊንዳ ጓደኛም ሆነ ቤተሰብ የላትም። በሁሉም የእረፍት ጊዜ ፎቶዎቿ ላይ ብቻዋን ናት። ብቸኛ ጓደኛዋም በቀቀኗ ብቻ ናት። ሆኖም ሊንዳ ሁልጊዜ አዎንታዊ ሆና ትቀጥላለች። በቂ ጥረት ካደረገች አንድ ቀን ስኬት እንደምታገኝ ታስባለች። እንዲያውም የኩባንያው ባለቤት ቀጣዩ ምክትል ፕሬዝዳንት እሷ እንደምትሆን ተናግረው ነበር። ከእራት በኋላ ሊንዳ ሰርቫይቨር የተባለውን ፕሮግራም ማየት በጣም ትወዳለች። መጽሐፎቿ፣ የፎቶዎቿ ስብስብ ስለ መትረፍ ሰርቫይቫል ያላትን ፍላጎት ያሳያሉ። በሚቀጥለው ቀን ብራድሌይ የሟች አባቱን ቦታ ተክቶ የኩባንያው ፕሬዝዳንት ይሆናል። እዚህ ጋር ነው እንግዲህ ነገሩ ሁሉ የሚቀየረው። ሊንዳ በፍጥነት ምሳዋን ደብቃ ራሷን ለማስተዋወቅ ትሮጣለች። ነገር ግን ፊቷ ላይ ማዮኔዝ ስላለ ብራድሌይ ይጸየፋታል። ስለ ጫማ ቀልድ ለመቀለድ ብትሞክርም ብራድሌይ የበለጠ ስለተሳቀቀ ወደ ቢሮ ይሄዳል። በኋላም ብራድሌይ እጁ ላይ ማዮኔዝ መኖሩን አስተውሎ ሊንዳ ምን ያህል አስጠሊታ እንደሆነች ያማራል። የኩባንያው ስራ አስፈጻሚ ፍራንክሊን ለሊንዳ የምክትል ፕሬዝዳንትነት ቦታ ቃል ተገብቶላት እንደነበር ይነግረዋል። ብራድሌይ ግን ያንን እድገት ለዶኖቫን እንደሚሰጠው ይናገራል። ፍራንክሊን ኩባንያው በሊንዳ ላይ እንደሚመሰረት እንዲያውም የብራድሌይ አባት ሁሉም ነገር በእሷ ላይ ይጭኑ እንደነበር ያስረዳዋል። ብራድሌይ ግን ግድ የለውም፣ እሷን ለመደበቅ ወደ ሌላ ቢሮ እንድትዛወር ይፈልጋል። ከዚያም ፍራንክሊን በባንኮክ ትልቅ ስብሰባ እንዳላቸውና ዶኖቫን ብቻውን ሊወጣው እንደማይችል በተስፋ መቁረጥ ይናገራል። እንዲያውም ማንም ሰው አፔንዲክስ ዲ ላይ ያለውን ችግር አልፈታም። ብራድሌይ ሊንዳን ወደ ጉዞ ለመውሰድ ይስማማል። ነገር ግን ዶኖቫን እንዲረዳ ብቻ ነው። በማንኛውም ስብሰባ ላይ ልትገኝ አይፈቅድላትም። በኋላም ሊንዳ ብራድሌይ እና ዶኖቫን አብረው ሲጫወቱ ታያለች። አንድ የሥራ ባልደረባዋ የቀድሞ ጓደኝነት ማህበር አባል እንደነበሩና ዶኖቫን ምክትል ፕሬዝዳንት ሆኖ እድገት ማግኘቱን ትነግራታለች። የተቆጣችው ሊንዳ ወደ ብራድሌይ ቢሮ በመሄድ ዶኖቫን እዚህ የቆየው ለ6 ወር ብቻ ሆኖ ሳለ እሷ ለ7 ዓመት ቆይታ ለምን እድገት እንዳላገኘች ትጠይቋለች። ብራድሌይ ሊንዳ በቁጥር ጎበዝ ብትሆንም ከሰዎች ጋር ግንኙነት እንደማትችል፣ እሱ ደግሞ የንግድ ስምምነቶችን ለማግኘት ሰዎችን መማረክ የሚችል ሰው እንደሚፈልግ ይነግራታል። እንዲሁም ጥርሷ ላይ የሆነ ነገር እንዳለ በመናገር የበለጠ ያዋርዳታል። እንደ መፍትሄ ወደ ባንኮክ ጉዞ እንደምትሄድና የአፔንዲክስ ዲ ችግርን ፈታ እሱ ተሳስቶ እንደነበረ እንድታረጋግጥለት ይነግራታል። ሊንዳ ለመቃወም ብትሞክርም ብራድሌይ ጎልፍ ለመጫወት ሲል ችላ ይላታል። በዚያ ቅጽበት የብራድሌይ እጮኛ ዙሪ ትመጣለች። ሊንዳም ውድ ቀለበቷን ታስተውላለች። ልትወጣ ስትል ብራድሌይ ሰዎች ሊንዳ ጠረጴዛዋ ላይ ምሳ ስለምትበላ ሽታው እንደሚረብሻቸው ቅሬታ እያቀረቡ ስለሆነ በእረፍት ክፍል ውስጥ መብላት እንዳለባት ይነግራታል። ቪዲዮ ከተመቻችሁ በቀላሉ ሰብስክራይብ በማድረግ እኔም ማገዝ ትችላላችሁ። ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ይህ ግን ውሸት ነበረ። የሚረብሸው እሱ ብቻ ነበር። ሊንዳ በሁሉም ሰው አይን ውስጥ ራሷን እያየች እያለቀሰች በቢሮ ውስጥ ትራመዳለች። መኪናዋ ውስጥ ገብታ ለራሷ ብቁ እንደሆነች ለማሳመን ብትሞክርም አሁንም እያለቀሰች ነው። በጉዞ ጠዋት ሊንዳ በጉልበት ተሞልታ አውሮፕላን ማረፊያ ትደርሳለች። የአፔንዲክስ ዲ ችግርን መፍታቷን ትናገራለች። ነገር ግን ብራድሌይ ትኩረት አይሰጣትም። ከዳት ማለት ነው። አያችሁ። በበረራው ወቅት ሊንዳ ስራዋን ስትቀጥል ወንዶቹ ይጫወታሉ። ዶኖቫን ሊንዳ ለሰርቫይቨር ያደረገችውን የድምፅ ሙከራ በድምፅ ቀርታ የላከችውን ማለት ነው እንዳገኘ ይናገራል። ሁሉም ይስቁባታል። ሊንዳ ምን እየተካሄደ እንደሆነ ስትረዳ በጣም ስለተናደደች የመፍትሄ ሪፖርቱን ላለመላክ ትወስናለች። ልትልከው ነበር፣ ሴንድ ልትል ነበር። በድንገት አውሮፕላኑ ለጥቂት ሰከንዶች ይናወጣል። አስተናጋጇ ሁሉም ወንበራቸው ላይ እንዲቀመጡና ቀበቶ እንዲያደርጉ ታዛለች። ብራድሌይ እና ሊንዳ ወዲያውኑ ያደርጋሉ። ነገር ግን ብራድሌይ ደካሞች ብቻ ናቸው ቀበቶ የሚያስፈልጋቸው ብሎ ይቀልዳል። ስለዚህ ሌሎቹ ከመቀመጥ ይልቅ ቆመው ይስቃሉ። አውሮፕላኑ እንደገና መናወጥ ሲጀምር ዶኖቫን እና ሌሎች 2 ሰራተኞች በአውሮፕላኑ ውስጥ ይወረወራሉ። በዚያ ቅጽበት አውሮፕላኑ እሳት ይይዝና መውረድ ይጀምራል። ግድግዳው ተሰብሮ አየሩ ስለሚወጣ አንድ ሰራተኛ ወደ ውጭ ይሳባል። ዶኖቫን የተባለው የሊንዳ ነገር ይይዝና ይተርፋል። እሷም ለመርዳት እጇን ትሰጠዋለች። እሱ ግን ወንበሯን እንድትሰጠው ይጠይቃታል። በተመሳሳይ ጊዜ ሌላኛውም ሰው ብራድሌይን ሊይዘው ይሞክራል። ሌላኛው ሰው የዶኖቫን እግር ይይዛል። የሊንዳ መነጽር ተወርውሮ ፊቱ ላይ ያርፋል። ዶኖቫን እግሩን እንዲለቅለት ሲነግረው
ሰውየው እግሩን ይነክሰዋል። ዶኖቫንም ፊቱን በመምታት ይመልስለታል። ከዚያም ዶኖቫን ሊንዳን በጉሮሮዋ ይዞ እንደገና ወንበሯን ይጠይቃታል። ስለዚህ እሷ ሹካ ይዛ እጁን ተወጓለች። እሱም ይለቃታል። ሁለቱም ወንዶች ከአውሮፕላኑ ይወጣሉ። ዶኖቫን ከረቫቱ ቀዳዳው ላይ ስለተያዘ አካሉ በመስታወቱ ላይ ይጋጫል። እርዳታ ሲጠይቅ ሊንዳ መስኮቱን ትዘጋዋለች። የአውሮፕላኑ አንዱ ሞተር ከቆመ በኋላ ባህር ላይ ያርፋል። ውሃም ወደ ውስጥ መግባት ይጀምራል። ሊንዳ ከወንበር ቀበቶ ጋር እየታገለች ትንፋሿን ትይዛለች። አንድ የራሷን ነፃ ካደረገች በኋላ ወደፊት ትዋኛለች። ከአውሮፕላኑ ወጥታ ወደ ላይ ትዋኛለች። ነገር ግን የትም እንደሌለች ትረዳለች። ወዲያውኑ አውሮፕላኑ ሰምጦ ይጠፋል። በማግስቱ ጠዋት ሊንዳ በአንድ ደሴት ላይ ትነቃለች። ለተወሰነ ጊዜ ስትዞር ብራድሌይም እዚያ መኖሩን ታውቃለች። እሱ ራሱን ስቶ የወደቀ ሲሆን እግሩ ላይ ጥልቅ ቁስል አለ። ሊንዳ ድንጋይን በድንጋይ በመምታት እንደ ቢላዋ ትቀርጸዋለች። ከዚያም ተክሎችን ትቆርጣለች። ቅርንጫፎችንና ተክሎችን ሰብስባ መጠለያ ትሰራለች። እንዲሁም ጉድጓድ ቆፍራ የኮኮናት ቅል በማስቀመጥ ውሃ ትሰበስባለች። ምሽት ላይ ዝናብ መዝነብ ይጀምራል። ነገር ግን ሊንዳ በመጠለያ ውስጥ ደህና ሆና ብራድሌይን ትንከባከበዋለች። በሚቀጥለው ቀን ሊንዳ ከኮኮናት ቅል ውሃ ትጠጣለች። በዚያ ቅጽበት ብራድሌይ ይነቃል። እሷም ውሃ ታጠጣዋለች። ማንም ሰው እንዳልተረፈ ሲሰማ ትንሽ ይረበሻል። ስለረዳችውም ያመሰግናታል። በኋላም ሊንዳ በቅርንጫፎችና በቅጠሎች እሳት ለመለኮስ ትጥራለች። እንዲሁም አሳ ይዛ በእሳት ላይ ትጠብሷለች። ለብራድሌይ ስትሰጠው ሽታውን ስለሚጠላው እምቢ ይላታል። ስለዚህ ሊንዳ ምግቡን በአፍ ውስጥ ትከትበታለች። የሚቀጥለው ቀን ጠዋት ሊንዳ አንድ ቀንድ አውጣ በማግኘቷ በጣም ትደሰታለች። ሆኖም ብራድሌይ ተበሳጭቶ ለምን የእርዳታ ምልክት እንዳልሰራች ወይም አውሮፕላኑ ላይ የጂፒኤስ መሳሪያ እንዳልፈለገች ይጠይቃታል። ሊንዳ ቅድሚያ የምትሰጠው በህይወት ለመቆየት እንደሆነ ትናገራለች። እሱ ግን ቅድሚያ መስጠት ያለባት ለመዳን እንደሆነ ያስባል። ብራድሌይ ለመቆም ሲሞክር ከፍተኛ ህመም ይሰማዋል። ስለዚህ ሊንዳ ልትረዳው ትሞክራለች። እሱ ግን እንድትነካው አይፈልግም። እጆቹ ለስላሳ በመሆናቸው ታሾፍበታለች። ብራድሌይ ተቆጥቶ ሰራተኛው ስለሆነች በአግባቡ እንድታናግረው ያስታውሳታል። የተበሳጨችው ሊንዳ እቃዎቿን ይዛ ብቻውን ትታው ትሄዳለች። ሰዓታት እያለፉ ሲሄዱ ብራድሌይ ብቻውን ደህና እንደሆነ ለማስመሰል ይሞክራል። ሆኖም ውሃና ምግብ መጠማትና መራብ ይጀምራል። ያለ እሷ ማድረግ እንደማይችል ይረዳል። ያን ምሽት ኃይለኛ ነፋስ መጠለያውን ይወስድበታል። በማግስቱ የፀሐይ ብርሃን ቆዳውን ያቃጥለዋል። ራሱን ይስታል። ሊንዳ ውሃ ይዛ ልታየው ትመጣለች። አሁን ቢሮ ውስጥ እንዳልሆኑ ትነግረዋለች። እሱም ይስማማል። ከጥቂት ጊዜ በኋላ ብራድሌይ በመጨረሻ ምግብ ያገኛል። ሊንዳ የዱር አሳማ እንዳየች ትነግረዋለች። እሱን ለማደን ጦር ትሰራለች። ብራድሌይ የአካውንቲንግ ሰራተኛ ሊንዳ አሳማ ታድናለች ብሎ አያምንም። ሊንዳ ወዲያውኑ የስትራቴጂና የፕላኒንግ ክፍል ሰራተኛ መሆኗን በመናገር ታርመዋለች። በጫካ ውስጥ ሊንዳ የዱር አሳማውን ፈለግ ትከተላለች። ነገር ግን ድምፅ ስትሰማ ትቆማለች። በድንገት አሳማው ከኋላዋ መጥቶ ይጥላታል። እንደ ዕድል ሆኖ አሳማው የወደቀ ዛፍ ውስጥ ስለተያዘ ለመሮጥ ጊዜ ታገኛለች። አሳማው ዛፉን ዞሮ ሊንዳን መፈለግ ይጀምራል። መሬት ላይ ጃኬቷን እስኪያገኝ ድረስ አይቆምም። ሊንዳ ከላይ ዘላ አሳማውን አንገቱ ላይ ትወገዋለች። ጦሩ ይሰበራል። ጉዷ ፈላ። አሳማውም ሊወጋት ይሮጣል። ወደ እሷ ሲመጣ በሌላኛው የጦር ግማሹ ደግማ ትወገዋለች። ሆኖም አሳማው አሁንም በህይወት አለ። ደምና ነፍጥ ፊቷ ላይ ይተፋባታል። ሊንዳ በተስፋ መቁረጥ የመጀመሪያውን የጦር ግማሽ ከአንገቱ ላይ ነቅላ አይኑን ደጋግማ ትወገዋለች። በመጨረሻም ትገለዋለች። ከጥቂት ጊዜ በኋላ ሊንዳ የአሳማውን ራስ በብራድሌይ ፊት ጥላ ማደን እንደምትወድ ትናገራለች። ይቺ ከባድ ሰው ናት። ያንን ምሽት ሁለቱም በስጋው ይደሰታሉ። ከጥቂት ቀናት በኋላ ሊንዳ ስትዞር ፏፏቴ ታገኛለች። ገላዋን ለመታጠብም ተወስናለች። በድንገት ድምፅ ትሰማለች። አቅራቢያዋ ጀልባ ታያለች። ሊንዳ እርዳታ ለመጠየቅ ትሮጣለች። ነገር ግን እዚህ ደስተኛ መሆኗን ስትረዳ ትቆማለች። ኧረ ድፍረት! ከዚያም በኋላ ወደ ካምፑ ተመልሳ ለብራድሌይ ውሃ ትሰጠዋለች። ከቅጠል የሰራችውን ቦርሳም ታሳየዋለች። ሆኖም ብራድሌይ 2 ሳምንት ሆኖ ስላልተገኙ ይበሳጫል። ሊንዳ አዎንታዊ እንዲሆን ስትጠይቀው ብራድሌይ ይቆጣል። ጀልባ መስራት እንዳለባቸውም እየጮኸ ይናገራል። ሊንዳ መጥፎ ሀሳብ እንደሆነ ስለምታስብ መጨቃጨቅ ይጀምራሉ ማለት ነው። ወዲያው ብራድሌይ እሷ በሁኔታው ደስተኛ መሆኗን ይረዳና ሊሄድ ይሞክራል። ነገር ግን በእግሩ ጉዳት ምክንያት ይዘገያል። ሊንዳ ራሷን ትልቅ ሰው እንደሆነች እንደምታስብ፣ እሱ ግን የትልቅ ኩባንያ ፕሬዝዳንት እንደሆነ ይነግራታል። ሆኖም ሊንዳ ትስቃለች። አባቱ ሁሉን ነገር እንዳደረጉለትና እሱ ዝም ብሎ በቤተሰብ ዝና የመጣ ኒፖ ቤቢ እንደሆነ ታስታውሷለች። ብራድሌይ ከስራ ሲያባረራት ሊንዳ የበለጠ ትስቃለች። ብራድሌይ ትቷት ይሄዳል። የራሱን ካምፕ ለመስራት ይሞክራል። ነገር ግን ምንም ቢሞክር ሁሉም ነገር አይሳካለትም። ምን አይነት የወንድ አሰዳቢ ነው በእናትህ! ይህ በእንዲህ እንዳለ
ሊንዳ ጠንካራ መጠለያ፣ ኮፍያና አልጋ ትሰርታለች። ምግብም አላት። እንዲሁም በቅርንጫፎች አሸዋው ላይ ሄልፕ እርዳታ የሚል ቃል ትጽፋለች። እሱ በጣም ስለራበው ትል ይዞ ለመብላት ይሞክራል። ነገር ግን በጣም ስለሚሰቀጥጥ አስጠልቶት ይተፋዋል። በመጨረሻ ብራድሌ የሱሺ ጠረጴዛ ወደ አዘጋጀችው ሊንዳ ይጠጋል። ተግባቢ ለመሆን ቢሞክርም ሊንዳ ጥርሱ ላይ የሆነ ነገር እንዳለ በመናገር ታዋርደዋለች። ብድሯን መለሰች ማለት ነው። ከዛም ቢላዋ እንዳላት ያያል። እሷም በባህር ዳርቻ እንዳገኘችው ትነግረዋለች። እዚህ ጋር ያዙልኝ፣ ውሸቷን ነው። የሆነ የተደበቀ ነገር አለ። ብራድሌ ስለ ባህሪው ይቅርታ መጠየቅ ይጀምራል። ሊንዳ ግን የበለጠ እንዲናገር እንደምትፈልግ ትነግረዋለች። ስለዚህ እሷን ምን ያህል አሳንሶ እንደገመታትና ለኩባንያው ምን ያህል አስፈላጊ ሰው እንደሆነች ይናገራል። እሷ እያሾፈችበት መብላትና መጠጣቷን ትቀጥላለች። ተስፋ የቆረጠው ብራድሌ ተንበርክኮ ለመርዳት ቃል ይገባላታል። እሷ ማሾፏን ስትቀጥል ብራድሌ አሳፋሪ የሆኑ የወሲብ ድርጊቶችን ለማቅረብ ይገደዳል። ሊንዳ ወዲያውኑ ታቆሟለች። በመጨረሻም መልሳ ለመቀበል ትስማማለች። ከሰዓታት በኋላ ሊንዳ እግሩን እንዲላመድ ብራድሌን ለእግር ጉዞ ትወስደዋለች። ተራራው ላይ ደርሰው አደገኛ ዝላዮች ያሉበት ጠባብ መንገድ ላይ ያልፋሉ። ሊንዳ ለብዙ ማይሎች ውሃ ብቻ እንዳለ ታሳየዋለች። ከዚያም መርዛማ ፍሬዎችን እንዴት እንደሚለዩ ታሳየዋለች። ምላሽ መኖሩን ለማየት ቆዳ ላይ ማሸት አለባቸው። በመጨረሻም ኤክስ የሚመስል 2 ድንጋዮችን ታሳየዋለች። በዚያ የደሴቱ ክፍል የእሾህ ቁጥቋጦዎችና መርዛማ ተክሎች ብቻ እንዳሉ ትገልጽለታለች። በህይወት መኖር ከፈለጉ ወደዚያ መሄድ እንደሌለባቸው ትነግረዋለች። እዚህ ጋር ውሸቷን ነው። ባይዙ በጣም የሚገርም ነገር ነው ያለው። ወደዛ ጋር ሲመለሱ ብራድሌ እግሩን ለማሳረፍ እረፍት ለመውሰድ ይወስናል። በድንገት ከሊንዳ እግር ስር መሬቱ ይናዳል። ላለመውደቅም ተክሎችን ትይዛለች። ብራድሌ ወዲያውኑ ደርሶ እንድትወጣ ይረዳታል። አንዱ በሌላው ላይ ወድቀው በሁኔታው ይስቃሉ። በእራት ሰዓት ሊንዳ ከበሰበሱ ፍሬዎች አልኮል እየሰራች እንደነበረና አሁን ዝግጁ መሆን እንዳለበት ትነግረዋለች። በምሽት ሁለቱም ይሰክራሉ። ሊንዳ ባለትዳር እንደነበረች ትነግረዋለች። ግንኙነታቸው ለ10 ዓመታት የቆየ ቢሆንም ባሏ ግን ፍቅር የሌለው ሰው ስለነበረ ሲሞት አላዘነችም። ብራድሌም አባቱን በደንብ ስለሚያውቀው ያ ስሜት እንደሚገባው ይናገራል። አባቱ ሁል ጊዜ ስራ ላይ ስለነበሩ ከልጃቸውም ሆነ ከሚስታቸው ጋር ግንኙነት አልነበራቸውም። እናቱም ተሳዳቢ ነበረች። ብራድሌም አያቱ በእናቱ ላይ ተመሳሳይ ስለነበሩ በእሷ ላለመከፋፈል ይሞክራል። ይህ ሊንዳ ባሏም ተሳዳቢ እንደነበረ መጠጣት እንደሚወድ እንድትናገር ያነሳሳታል። ከመጠን በላይ ሲጠጣ የመኪና ቁልፍ ትደብቅ ነበር። ነገር ግን አንድ ምሽት ከባድ ጠብ ተፈጠረና መጥፎ ነገሮችን አደረገባት። ሊንዳ ሰልችቷት ቁልፉን ሰጠችው። እሱም በመኪናው ሄዶ በደረሰበት አደጋ ሞተ። ይህንን ለማንም ተናግራ አታውቅም። ደሴቱን መልቀቅ እንደሌለባቸው ትናገራለች። በማግስቱ ጠዋት ሊንዳ በከባድ ስካር ትነቃለች። ፊቷን ለመታጠብ ወደ ባህር ዳርቻ ስትሄድ ብራድሌ ገላውን ሲታጠብ ታየዋለች። ምን ያህል ማራኪ እንደሆነም ትረዳለች። ከሰዓት በኋላ ኃይለኛ ማዕበል ደሴቱን ይመታዋል። ሊንዳም ብራድሌን ከሚወድቅ ዛፍ ለማዳን ትገፋዋለች። ከዚያም ማዕበሉ እስኪያልፍ ድረስ ዋሻ ውስጥ ይደበቃሉ። ብራድሌ የሰውነት ሙቀት ለማግኘት ሊንዳን ያቅፋታል። በሚቀጥለው ቀን ሊንዳ ዋሻው ውስጥ ብቻዋን ትነቃለች። ስለዚህ ጫካ ውስጥ ያለው ብራድሌ ለመፈለግ ትሄዳለች። ካምፓቸው ወድሟል። ሊንዳም ባህር ዳርቻ ስለሰራችው ይቅርታ ትጠይቃለች። ብራድሌ አዲስ ካምፕ ከፍ ባለ ቦታ ላይ አብረው መስራት እንደሚችሉ ይናገራል። ከተወሰነ ጊዜ በኋላ አዲስ ካምፕ ይሰራሉ። ብራድሌ እግሩን ሲያማው አብረው ይራመዳሉ። ስላስተማረችውም ሁሉ ያመሰግናታል። ምሽት ላይ እራት ለመስራት ፈቃደኛ ይሆናል። ይህ ለመጀመሪያ ጊዜ ሲያበስል መሆኑንም ይነግራታል። በድንገት ሊንዳ ራሷን ያዞራታል። ምግብ ውስጥ መርዛማ ፍሬዎችን እንዳደረገባት ትረዳለች። ከዚያም ትወድቃለች። ከዚያም ብራድሌ ወደ ጫካው ሮጦ በሚስጥር ሲሰራው የነበረውን ጀልባ ይዞ ይመጣል። ውሃው ላይ ወጥቶ መቅዘፍ ይጀምራል። ማዕበል እስኪመታው ድረስ ጀልባዋ በቦታዋ ትቆማለች። እሱም በሰራው ስለኮራ ለሊንዳን የመሃል ጣቱን ያሳያታል። ሆኖም ሁለተኛ ማዕበል ሲመታው ጀልባዋ ትበተናለች። ሶስተኛው ትልቅ ማዕበል ደግሞ ብራድሌን ወደ ውሃው ይወረውረዋል። እሱ እየሰመጠ እያለ ዙሪ ልታድነው የመጣች ይመስለዋል። እሷ ትተፋበታለች። ሊንዳም ከወደቀችበት ነቅታ ባህር ዳርቻ ላይ የልብ ማነቃቂያ ስታደርግለት ይነቃል። በማግስቱ ጠዋት ሊንዳ ለብራድሌ ምግብ ትመግበዋለች። ከዚያም ከእንግዲህ እሱ በቁጥጥር ስር እንዳልሆነ እንደምታስተምረው ትነግረዋለች። በድንገት ብራድሌ መታመም ይጀምራል። ሊንዳም የሰዎች ነርቭ ላይ ችግር የሚፈጥር መርዝ ያለበት ኦክቶፐስ እንደመገበችው ትናገራለች። እሱ ንቁ ሆኖ ይቆያል፣ ነገር ግን ሰውነቱ መንቀሳቀስ አይችልም። ብራድሌ ሙሉ በሙሉ ሽባ ሲሆን ሊንዳ ቢላዋን እሳት ላይ ታሞቃለች። የብራድሌን ልብስ እያወለቀች ታዛዥ እንዲሆን ስለተሰለበው ውሻዋ ታወራዋለች። አሁን አለቃዋ እሷ መሆኗን
መቀበል እንዳለበት ትነግረዋለች። ቢላዋንም ወደ ብልቱ ዝቅ ታደርግና ብራድሌይ አይኑን ማንቀሳቀስ አይችልም። ደም ፊቱ ላይ ሲረጭ ያለቅሳል። ሆኖም ሊንዳ የሞተ አይጥ አውጥታ ለማስፈራራት ያደረገችው ተንኮል እንደሆነ ትገልጽለታለች። እንደገና ስህተት ከሰራ የሚቀጥለውን ጊዜ እንደገና ስህተት እንዳይሰራና በሚቀጥለው ጊዜ እንደ አይጥ እንዳይሆን ትነግረዋለች። ብራድሌይ ሲሻለው ስራውን ይቀጥላል። ነገር ግን ሊንዳን ችላ ይላታል። እሷን ፍራፍሬ ፍለጋ ትሄዳለች። በሌላኛው የባህር ዳርቻ ዙሪ በጀልባ ስትመጣ አይታ ትደነግጣለች። ዙሪ ሊንዳን ለማቀፍ ትሮጣለች። ስሟንም ታስታውሳለች። ሊንዳ ብራድሌይ ደህና መሆኑን ትነግራቸዋለች። ነገር ግን በልቧ ይህ እንዲያልቅ አትፈልግም። ዙሪና ካፕቴኑን ወደ ካምፑስ ስትመራቸው ሌሎች ፈላጊዎች እንዳሉ ትጠይቃቸዋለች። እነሱም እንደሌሉ ይናገራሉ። እንዲያውም ዙሪ ፍለጋውን ለመቀጠል የራሷን ጀልባ ተከራይታለች። ሊንዳ ካምፑ እዚህ እንዳለ በመናገር ወደ ተራራው ትመራቸዋለች። እሷን ቀድሞ የጣላት ቦታ ላይ ሲደርሱ ጫማዋን ለማሰር በሚመስል ሁኔታ ትቆምና እነሱ እንዲቀጥሉ ትነግራቸዋለች። ዙሪ ወዲያውኑ ትንሸራታለች። ካፕቴኑም ሊይዛት ሲሞክር ሊንዳን እርዳታ ይጠይቋታል። እሷ ግን አትንቀሳቀስም። ከጥቂት ጊዜ በኋላ ሊንዳ ወደ ካምፑ ተመልሳ የጥፋተኝነት ስሜት እየተሰማት ባህር ዳርቻ ላይ ትቀመጣለች። ብራድሌይ ማደን እንዳለባቸው ይናገራል። የታመመችበት ቀን እንደሆነ ትናገራለች። ብራድሌይ ቢላውን እያየ ያለ እሷ ማድረግ እንደማይችል ያስታውሳል። ያንን ምሽት ሊንዳ ዙሪ ስሟን ስትጠራ ትሰማለች። በህልሟም ከባህር ስትወጣ ታያለች። ዙሪ ነፍሰ ገዳይ እንደሆነች እየተናገረች ታያለች። በህልሟ ደንግጣ ፋኖሷን ስታንቀሳቀስ አስፈሪ አስከሬን ከኋላዋ ሲዘልባት ቅዠት እንደነበረ ትረዳለች። ሊንዳ ተነቃለች። በማግስቱም ጠዋት ብራድሌይ ለማደን ይሞክራል። ነገር ግን ድምፅ ስለሚሰማ አሳማው ይሸሻል። በዚህ ቅጽበት አሸዋ ውስጥ እጅ ሲወጣ ያያል። የዙሪን ቀለበት ሲያገኝ ይረበሻል። በንዴት እየጮኸ ወደ ካምፑ ይመለሳል። ሊንዳ ከእግር ጉዞዋ ስትመለስ ብራድሌይ ዙሪን ገድላ እንደሆነ ይጠይቃታል። ቀለበቱንም ያሳያታል። ሊንዳ ዙሪ እንደተንሸራተተች ነገር ግን ስለማያምናት እንዳልነገረችው ትገልጽለታለች። ብራድሌይ እንደማያምናትና ስለ ባሏም ይናገራል። ስለዚህ ሊንዳ ቢላውን ለመያዝ ትሞክራለች። ሆኖም ቢላው ያለው በብራድሌይ እጅ ነበረ። ስለዚህ ሊንዳ መሮጥ ትጀምራለች። ማሳደድ ይጀምራል። ብራድሌይም ወዲያውኑ ሊንዳን ያጣታል። ከዛፉ ጀርባ ሲመለከት ጫማዋን ያያል። እሷም በላዩ ላይ ዘላ በጫማ ማሰሪያው ታንቀዋለች። በትግል ወቅት ቢላውን ይጥለዋል። ብራድሌይ የሊንዳን የራስ ቆዳ በመቅደድ ይገፋታል። ሊንዳም ትግሉን በመቀጠል በላዩ ላይ ትዘላለች። እሱ ሊያንቃት ይሞክራል። እሷም ትከሻውን ነክሳው ቆዳውን ትቀዳለች። ከዚያም እጁን ትነክሰዋለች። ብራድሌይም አውራ ጣቱን አይኗ ውስጥ ይከተዋል። ሊንዳ ድንጋይ አግኝታ ጭንቅላቱን ትመታዋለች። በዚህ ቅጽበት ሊንዳ ቀለበቱ በእሷ እጅ መሆኑን አሳይታ ትስቃለች። ከዚያም ቀለበቱን ትውጧለች። የመሃል ጣቷንም ታሳየዋለች። ብራድሌይ ይይዛታል። እንደገና መታገል ይጀምራሉ። በዚህ ጊዜ ሊንዳ ቢላውን ይዛ ሆዱ ላይ ተወገዋለች። እሱም ወዲያውኑ ይሸሻል። ሊንዳ ልትከተለው ታስባለች። ነገር ግን ወደ ኤክስ ድንጋዮች እየሄደ መሆኑን ስታይ ትጠብቃለች። ከጥቂት ጊዜ በኋላ ብራድሌይ በደሴቱ በሌላኛው አቅጣጫ ሲደርስ ቦታው አደገኛ እንዳልሆነ ይረዳል። እንዲያውም የእረፍት ጊዜ ቤት ቫኬሽን ሃውስ አለው። የተቆጣው ብራድሌይ ወደ በሩ ይሮጣል። ወደ ውስጥም ይገባል። ቁስሉንም በጨርቅ ይሸፍናል። ከፍሪጅ ውስጥም ቀዝቃዛ ውሃ ይጠጣል። በዚህ ቅጽበት ሊንዳ ስታሾፍበት ይሰማል። መሳቢያውን ሲከፍት ግን ቢላዎቹ በሙሉ የሉም። ሊንዳ ይዛው የነበረውን ቢላዋ ባህር ዳርቻ ላይ ነው ያገኘሁት ብላ ስላሳመነችው ትስቅበታለች። ሊንዳ በሴኩሪቲ ካሜራው በኩል እያወራች መሆኑን ሲረዳ ብራድሌይ ካሜራውን ይሰብረዋል። ሆኖም ሊንዳ አሁንም ብራድሌይ ወደ ሌላ ክፍሎች ሲሄድ ታየዋለች። ከብዙ ቀናት በፊት እንደተከታተለቻትና ሰራተኞች አለቃ ሲያወርዱ እንዳየች ትናገራለች። የቁልፉን ሚስጥር ይዛ ገብታ ነበረ። የጀልባዋን ካፒቴንና ዙሪን ገፍታ እንዲሞቱ ማድረጓንም ተነግረዋለች። ብራድሌይ መደበቁን ይቀጥላል። ነገር ግን በመጨረሻ ሽጉጥ በያዘችው ሊንዳ ይያዛል። ተስፋ የቆረጠው ብራድሌይ አውሬ እንደነበረ እያለቀሰ ይናገራል። ነገር ግን በእሷ ምክንያት እንደተቀየረና ያየኋት ምርጥ ሰው አንቺ ነሽ ብሎ ይናገራል። እንደሚወዳትና በዚህ ቤት ውስጥ በደስታ መኖር እንደሚችሉ ይናገራል። ሊንዳም እንደምትወደው ትናገራለች። ነገር ግን በዚያ ቅጽበት የጌጥ ኮፍያው ቀንድ እንደጎደለውና ብራድሌይ እጁን ከጀርባው እንዳደረገ ታስተውላለች። ብራድሌይ ትኩረቷን በመከፋፈል ጥቃት ያደርስባታል። ሽጉጡንም ያስጥላታል። በቀንዱም ይወጋታል። ሽጉጡን አንስቶ ሊተኩስባት ሲሞክር ጥይት እንደሌለው ይረዳል። ወይኔ ሰውየው ተሸወደ። ሊንዳ የጎልፍ ዱላ ይዛ ደጋግማ በመምታት ትገድለዋለች። ከአንድ ዓመት በኋላ ሊንዳ ከታዋቂ ሰዎች ጋር ጎልፍ የምትጫወት ስኬታማ ሴት ሆነች። በሱ ጭንቅላት ጀምራ ጋዜጠኛው ቃለ መጠይቅ ሲያደርግላት ባህር ላይ ብቻዋን ጀልባ ላይ እንደተገኘች ይገለጻል።
ሁሉም ብቻዋን ተርፋ እንደሆነ ያስባሉ። ስለ ልማዷን መጽሐፍ ጽፋለች፣ ይህም በቅርቡ ፊልም ይሆናል። አሁን ደግሞ ሰዎች ራሳቸውን እንዲያድኑ የሚያስተምር መጽሐፍም እየጻፈች ነው። ፊልሙ በዚህ ተጠናቋል። ሰብስክራይብ ማድረግ እንዳትረሱ። አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።